ጤና ይስጥልኝ እስክንድር እንደምን አመሸህ? ደህና እግዚአብሔር ይመስገን። ተስፋዬ ሰላም አመሸህ? እግዚአብሔር ይመስገን። አሁን በዘግይቶ የደረሰን ዜና ፖሊስ ነገ ምንም አይነት ሰልፍ እንደሌለ መግለጫ ሰጥቷልና ያን የደረሳችሁ ነገር አለ? በእናንተ በኩል ያለው ነገር ምን ይመስላል? አዎ እኛም አንተ እንዳልከው ይሄን ሰምተናል። ጋዜጣዊ መግለጫው ላይ ባስቀመጥነው አቅጣጫ መሰረት ፖሊስ የሚከለክል ከሆነ መንግስት የሚከለክል ከሆነ እኛም ሰልፍ ጨርዛለን ብለን ነበር። ስለዚህ በዛው መሰረት ፖሊስ ስለከለከለ ያው ክልከላውን አክብረን ሰልፉን ጨርዛለን። ሰላም ስንል ይሄ ማለት ግን ሰላማዊ ትግል ይቆማል ማለት አይደለም። ጋዜጣዊ መግለጫው ላይ እንደገለጽነው ሌላ በዚህ ላቅ ያለ ደረጃ ያለ ሰላማዊ ትግል አለ። ወደዛ እንሄዳለን ማለት ነው። ግን ምናልባት አሁን ሰልፉ በጣም ከመዘግየቱ የተነሳ የስረዛው ይሄን አልፈው ነገ ጠዋት ሰልፍ አለ ብለው የሚወጡ ሰዎች ካሉ በምን መልኩ ለማስቆም አስባችኋል? ምንድነው የእናንተ እቅድ? ህዝቡ ያዳምጠናል። እኛ ህዝቡ ስለሚያዳምጠን ነገ ምንም ነገር ይኖራል ብለን አንገምትም። ስለዚህ እናንተም በስፍራው ላይ ትገኙ ማለት ነው? በስፍራው ላይ ማለትም ህዝቡ ያዳምጠናል። ነገ ምንም ነገር እንደማይከሰት መተማመን እንችላለን። ቅድም እንዳልኩት ያው በጋዜጣ መግለጫ ላይ በደንብ በግልጽ አስቀምጠነዋል። ክልከላው ካለ ማንም አደባባይ ወጥቶ ከታጠቀ ሰራዊት ጋር የእሳት ራት እንዲሆን አንፈቅድም። ይሄ ማለት ግን የሰላማዊ ትግል ደረጃዎች አሉት። በደረጃዎቹ መሰረት አሁን እናሳድገዋለን። ያንን አባሎቻችን፣ ደጋፊዎቻችንና መላይ ከተማ ነዋሪው ይጠባበቅ። ለሂደት ወደ ላቀው ደረጃ የሰላማዊ ትግል ደረጃ እንሄዳለን። ተገደም ማለት ነው ሳንወድ። ስለዚህ አሁን ነገ ያው ለደጋፊዎቻችሁም የምናሳውቀው ምንም አይነት ሰላማዊ ሰልፍ የለም። ስለዚህ ከቤታቸው እንዳይወጡ ለሰላም ሲሉ ቤታቸው ቁጭ እንዲሉ ይህንኑ ለህዝቡ እናስተላልፋለን። እሺ፣ እናመሰግናለን። በጣም እናመሰግናለን። እኔም አመሰግናለሁ። መልካም ምሽት።